የኔ የድሮ ጓደኛዬ የድሮ ፍቅረኛዬ ናት። ያለፈ ህይወት ያለፈ ጓደኛዬ ናት እና ብዙ ነገር ከእሷ ጋር ማስተካከል ያሉብኝ ነገሮች ነበሩ ምናምን። እውነቱ ስነግራችሁ እሷን ብዬ አይደለም ወደዚህ ሀገር የመጣሁት። ለሀይሚም እየነገርኳት ነበር፣ ልታምነኝም ፈቃደኛ አይደለችም። የራሴ ትልቅ ምክንያት አለኝ፣ ትልቅ በቃ ምክንያት ነበረኝ ወደዚህ የመጣሁት። በመጣሁበትም አጋጣሚ እሷን ላውራት ብዬ ነበረ። እዩንም ለምን እንደዚህ እያደረገች እንዳለ አላውቅም። ላይክ አዶን ብቻ በጣም ግራ የሚያጋባ ስሜት ውስጥ ነኝ እና ብዙም ማለት አልፈልግም። ሀይሚንም እዩንም ጠርቻቸዋለሁ። ሀይሚ ጭራሽ በቃ እኔ እየሰለቸኝ የመጣ ነገር ቢኖር ይህን ነገር ሀፕን ሲያደርግ ሀይሚ እኔን ለማግኘት እኔን ለማውራት ፈቃደኛ አትሆንም። በቃ ራሷን ደብቃ ምናምን ምናምን ነው እና እሱ ነገር በጣም ያናደኛል። ሁልጊዜ በቃ ሁልጊዜ አንድ አይነት ባህሪ ትይዝብኛለች እና በቃ እንትን ብያለሁ እና አሁንም ለማምለጥ እየሞከርክ ነው ምናምን እያለች ነበር። እኔ ጭራሽ ከምንም የምደበቀው ማመልጥበት ምክንያት የለኝም። ላይክ እዩ በቃ እኔና እዩ ብዙ ነገር እኔና እሷን አንድ የሚያደርጉ ነገሮች ነበሩ። የዛኔ ሀይሚን ሳላገኛት በፊት ማለት ነው እና የሰው ልጅ ነን አይደል? በዛ ላይ ከዚህ የባሰም ልጅ ነበርን። ብዙ የሚፈጠሩ ነገሮች ብዙ የሚያጋጥሙ ነገሮች አሉ እና እሱ ነገር እንግዲህ እኔና እዩን አንድ ሊያደርገን አልቻለም እና በዛ ምክንያት ተለያየን። ከተለያየን በኋላ ደግሞ ቅመሜ ጋር ተገናኘን። ደስ የሚሉ አመታቶችን አሳልፈናል። በስቃይም በምንም ብቻ ብዙ አመታቶችን አልፈናል። ላይክ አንድ አመት ከምናምን ሆኖናል። ፋሲካ ሲመጣ 2 አመታችን ሊሞላ አይ ቲንክ ነው መሰለኝ እና በዚህ አመታቶች ውስጥ በጣም የሚገርሙ ጊዜያቶችን አልፈናል። በጣም ብዙ ተከፍተንበታል። በጣም ብዙ ተደስተንበታል። እንዳልኳችሁ ነው። ከእናንተም ጋር ብዙ ችግሮችን አብረን አልፈናል ማለት ነው። ብዙ በቃ እናንተ የምታውቁት ብዙ የኛ ህይወቶች አሉ እና ይሄኛው ደግሞ አይ ቲንክ በቃ እንጃ እዩ ራሱ እንደዚህ አይነት ቪዲዮ ለምን ማስላክ እንደፈለገች አላውቅም። ወደ ሀይሚ ለምን ሊላክ እንደቻለ አላውቅም። እንደዚህ አይነት ቮይስ አንቺን እኮ አይወድሽ ምናምን አይነት ነገር እኔ ብቻ ግራ ገብቶኛል እና ያለውን ነገር እነሱ ሲመጡ በደንብ እዩም ባለችበት ነገር ያለው በካሜራ ነው የምመጣው። ምንም እንትን አይደለም። በካሜራ ይዤ ነው የምመጣው። በስርዓት ከሀይሚ ጋር ታወራላችሁ። ላይክ ብዙ ነገር እንግዲህ ኦልሬዲ ቫይራል ወጥቷል። ፋሚሊ ገብቷል አይደል? ወደ ፋሚሊ እስከሄደ ድረስ ሁሉንም ነገር በካሜራ ነው ማሳወቅ የምፈልገው ነው ያልኳት። እዩም ትምጣ ሀይሚም ትምጣ ያለውን ነገር ሁሉንም አብረን የምናይ ይሆናል እና ማለት ሀይሚ እና እኔ ልንግባባ ብዙ ያልቻልንባቸው ነገሮች አሉ። ለማውራት ስንሞክር ከእሷ ጋር ለማውራት እንዲህ ስል ምንም በቃ ትናንትና በቃ ከካሜራ ጀርባ በጣም ጥሬ ምንም በቃ እንድነካት አትፈልግም እንግዲህ ይሁን። እኔ እንዴት ብዬ ላስረዳችሁ? እኔም የራሴ ምክንያት አለኝ። እዩ ደግሞ እንደዛ ያደረገችበትን ምክንያት ሀይሚም እንደዛ የመሆኗ ምክንያት ልክ ነው፣ እረዳለሁ። የሚደብር ነገር ነው አውቃለሁ፣ እረዳሻለሁ። ግን እኔ የራሴ ምክንያቶች ነበሩ። ሁሌ የራሴ ምክንያት አለኝ ትለኛለህ እንዴ? ምንድን ነው ምክንያት? ትልቅ ምክንያት አለ ብሩኬ። እኔ እኮ ሁሉን ነገር ወደኋላ ትቼው ነበር አይደለ እንዴ? ማለት በቃ አስፈላጊ አይደለም በዚህ ምክንያት መጨቃጨቅ ምናምን ብዬ በቃ ሊሆንም ይችላል ምናምን ብዬ እኮ ትቼው ነበር። ትናንትም ተናግሬያለሁ አይደለ? እሺ ለምንድን ነው እንደዚህ የምትሆነው እንዴ? አስተያየቱ እየተቀየረ ነው። እየተቀየረ አይደለም፣ እየሰማሁሽ እኮ ከሞራል እኮ በአንተ በጣም አዝኜብሃለሁ ብሩኬ እኮ አውቃለሁ። እሺ ይቅርታ፣ በቃ እሺ ይቅርታ። የሆነ ጥፋት ከሆነ ጥፋት ነው እንጂ በጣም ትልቅ ጥፋት ነው ብሩኬ። የሆነ ነገር ባይኖር እኮ ከኔ ጋር ልታገኛት ትችል ነበር አይደል? እንዴ ልጅቷ ከኔ ጋር ማግኘት አትችልም ነበር እሷን እኮ። ስሚኝ ሀይሚ፣ አሁን ጠርቻታለሁ፣ ትመጣለች። ለምን ጠራሃት? ማወቅ ስላለብሽ ነው። ከአንቺ እኔ መለየት አልፈልግም። ገብቶሻል? ድጋሚ ችግር ውስጥ ምናምን መግባት አልፈልግም። ይሁን ችግር የለውም። ያለውን ነገር ትሰሚያለሽ ከእሷ አንደበት። እሺ እኮ ከዛ ሰላም እንሆናለን። እሱን አይደለም የምፈልገው። በአንቺ ፊት ትመጣለች፣ ታወራለች። እሺ ይሁን። እኔ ያላቀረው ምናምን ባመቀረው ለምንድን ነው የማላቀረው ብሩኬ? በጣም ተሰምቶኛል። እኔ አዝኛለሁ እኮ ብሩኬ። እኮ ይገባኛል እኮ። እሺ እኔን አታምኚኝ? እኔ እኮ በራሴ በጣም እያዘንኩኝ ነው። እግዚአብሔር እኔ አንተን ብዬ አንዴ ተከትዬ እዚህ ድረስ የመጣሁት እኮ እኔ ደግሞ እንዳትመጪ ብዬሽ ነበር አይደል? ለዚህ አልነበር ከቡታጀራ ከመጣቀር እንደማገኘት ለራሴ አሳምኜው ነበር። ምክንያቶች ማግኘት ለምን አስፈለገ? ሰላም አግኝተህ ነበር አይደል? ወይስ እናንተ በውስጥ እያወራችሁ ነበር? እየጨቀጨቀች ነበር? ምክንያት ነበረኝ አይደል? በቃ ነግሬሻለሁኝ እኮ ለሁለታችንም ስል ነው ብዬሻለሁ እኮ። ለሁለታችንም ስትል ለምን? እንደዛ ከሆነ ከኔ ጋር ማግኘት ነበረብህ። ማድረግ ያለብህ እሺ አገኘኋት አይደለ? ምን ተፈጠረ? ምን አደረኩ? እሱን ስትመጣ ከሷ ፍንስመው እርግጠኛ ከሆን በጣም ነው እንጂ የምትዋሸኝ እኔ። አዎ ትናንት እንኳን እየጠየኩ የት ነበር ከማን ጋር ነበርክ እያልኩ ራሱ ከሰው ጋር ነበርኩ። ግዴታ መናገር አለብኝ ነው። እኔ ስላንተ ማወቅ የለብኝም እንዴ?
ስለ ግል ፍቅረኛ ስለ ግል ህይወት ለምን አውቃለሁ? ስነ ስርዓት ለምን አይኖርሽ? ስነ ስርዓት ይኖርሽ። እንደዚህ አትበይ ብሩኬ፣ አታበሳጨኝ እኮ እንደዚህ አትበይ። አክብሬህ የመጣሁት እንደዚህ እንድትለኝ አይደለም። ገባ አይደለ እኮ እንደ ብሩኬ፣ በእግዚአብሔር ምንም የለንም እዩ። ታውቃለህ፣ ውስጥህ ያውቀዋል እኮ እኔ እናንተ ምን እንዳለ። ምንም የለንም። እኔ እናንተ ምን አትዋሺ፣ በቃ አትዋሺ፣ አታጣይኝ። ከቻልሽ በቃ የራስሽን ህይወት ጀምሪ። እንዴ ለምንድን ነው ማተኛ? ያለኝስ ህይወት ካንተ ጋር ያለኝስ ህይወት ምን ዛሬ አለሽ? ድረስ ካንተ ጋር የነበረኝስ ከዚህ በፊት በነበረ ድሮ በነበረ ነገር አመታት ባለፈ ነገር ነው እንዴ መተሽ የምትናገሪ? ለምን አመታት? እኔ አሁን ነበር ልትይ ነው ግግም ብለሽ? እዩ ረፊ፣ እውነቱን ተናገር። እውነቱን ብትናገር ነው የሚሻለው። እዩ ረፊ፣ ህይወቴን አትበጥብጪው፣ እኔ ያስቀይምሻለሁ። እኔ ህይወትን እየበጠበጥኩት አይደለም፣ የኔ ህይወት ነው እየተበላሸ ያለው። እንደምታስቢው ምንም ነገር የለም። ስሚ፣ የኔን ህይወት ምን አለ አንቺን ህይወት ያበላሽሁት? እውነቱን ተናገር እያልኩ ነው። አይሚዬ ስሚ፣ ምንም ነገር የለም። እሷን ዝም እኔ እዩ በቃ እንዳልኩሽ የምታወሪ ምናምን የመሰለኝ። እኔ እውነቱን ልናገር ነው የመጣሁት። ነገርኩህ እኮ